እንሻገር ነው ያለ ጌታ። ተሻገሩ ማለትና እንሻገር ማለት ልዩነት አለው። ተሻገሩ ማለት እንደው በአካልም አብሯቸው አይደለም ቃሉ ነው ያለው። እዚህ ጋር ግን ከቃል ባሻገር ራሱ በታንኳው ውስጥ አለ። አሜን። ስለዚህ እግዚአብሔር በጌታ በኢየሱስ ስም በእነዚህ ቀጣይ ወራት ብዙ ነገራችሁ ይሻገራል። አሜን። እኔ ከሰማይ ድምጽ ሰምቼ ነው የምናገረው። ከዚህ በላይ በጣም የተቀቡ ደስ የሚሉ ደስ የሚያሰኙ ቃሎችን መናገር እችላለሁ። ግን ድምጹን ሰምቼ ለእናንተ በተለይ በዚህ ሚሽን እግዚአብሔር ወደ ማዶ እንሻገር በልልኝ ብሎ ጌታ ተናግሮኛል። አሜን። አዎ ጊዜው አይመችም፣ የመሸ ነው፣ ጨለማ ነው፣ ፀሐይ የለም፣ ጨረቃ የለም። ግን የኔና የናንተ ጌታ ሁኔታ ሳይዘው እንሻገር ካለ you have to I must cross over to the other side ወደሚቀጥለው ምዕራፍ መሻገር ይሆናል። አሜን አሜን በሉ ባካ። አሜን። እና ሁኔታው አይመችም አይደል? አሁን ያለንበት ሁኔታ ኢንፍሌሽኑ፣ ፓንደሚኩ፣ ጦርነቱ፣ ኢሞራሊቲ የወረደበት እንደዚህ አይነት ዘመን የለም። ማዕቀቡ ማት ነው። But regardless of all these situations እግዚአብሔር እንሻገር እያለ አሜን። እና ይሄን ነገር በቃ በመንፈስ ማህተም ልባችሁ ላይ እንዲታተም ፈልጋለሁ። አሜን praise God። አሜን። አንድ ሰው አለ ሰለቸኝ የሚል ይሄ ያካይ ወደሚቀጥለው ክብር መግባት ፈልጋለሁ የሚል አሜን ሃሌሉያ። አዙሪት ሰለቸኝ ትላንትም በቃ ያው እጅጅሚ የከረመ የሰነበተ ነገር በቃ ሰለቸኝ ወደሚቀጥለው ምዕራፍ ሄዳለሁ የሚል ሰው ይሻገራል። አሜን it's must። አሜን። አጠገባችሁ ያለው ሰው it's must በሉት። you have to በሉት። በቃ it's must። ቃል ካለ ይሻገራል፣ ነገር ይሻገራል። ግን ለምንድነው መሻገር ያስፈልገን የሚለውን ነገር ተመልክቻለሁ። በአሰሳ በወፍ በረር እናገርና ወደ ዛሬ መልእክት ቶሎ መለሳለሁ ማለት ነው። ለምንድነው ሲባል የሚሻል ነገር አለ፣ የሚሻል አገልግሎት አለ፣ የሚሻል ራእይ አለ፣ የሚሻል በረከት አለ። አሁን በተገለጠው ክብር ተሟሙቀህ እንድትኖር አይደለም። አሁን ባለው መድረክ ተሟሙቀህ እንድትቆይ አይደለም። አሁን በተከፈተልህ መድረክ እንድትቆም አይደለም። የሚሻል ነገር አለ፣ የሚበልጥ ነገር አለ። ያን የሚበልጥ ነገር ውስጥ እንዳይሄዱ ነው ወጀቡ የተነሳው፣ ማዕበሉ የተነሳው። It's spiritual። እና ተናግሯቸው እንሻገር ብሎ በቃ መርከቧ ልትሰጥም ነው፣ ውሃ እየገባ ነው። አረ ጌታ ሆይ አሉት። የሚሻል ነገር ስላለ ነው መሻገር ስላለብህ ብቻ ሳይሆን behind the crossing over process there is a great purpose። አሜን አሜን ይባላል። ከበስተጀርባው ዓላማ ስላለ ነው። ያልጨረስከው አገልግሎት አለ፣ ያልጨረስከው ራእይ አለ፣ ያልጨረስከው ህልም አለ፣ ያልጨረስከው በረከት አለ፣ ያልደረስክበት ክብር አለ፣ ጸጋ አለ፣ ኃይል አለ። አንድ ሰው አሜን ይበል። አሜን። ስለዚህ ዝም ብለህ አይደለም፣ ዓላማ አለ። እግዚአብሔር ለሚያደርገው በህይወትህ ከጥቃቅን ከደቂቅ እስከ ሊቅ እግዚአብሔር በህይወታችሁ የሚያደርገው ነገር ዓላማ አለው። የእግዚአብሔርን ትልቅ እጅ የሚያንቀሳቅሰው ዓላማ አለው። አሜን። እና በጣም የሚገርማችሁ ጌርጌሱና የሚባለው በሌጊዮን መናፍስት ተጽዕኖ ውስጥ የነበረ እግር ብረት ያልያዘው ሰንሰለት ሁሉ የሚበጣጥስ 30 40 50 ሰው የማይችለው ልክ ተሻግረው ከመጡ በኋላ አሜን ይባላል። አሜን። ማን ነገረው? ሰተት ብሎ ኢየሱስ እግር ላይ ወደቀና ልታጠፋን መጣህን? ውጣ። ከዚያ በኋላ ይሄ ሰውዬ ከተላቀቀ በኋላ 10 ከተሞች እስቲ 10 ከተሞች ሆነ 10 ከተሞች አሁን ይሆናል። አንተ የሆነ ሾፒንግ ምናምን ብቻ እያልክ ነው። እግዚአብሔር ባንተ የሚበልጥ ክብር ሲገለጥ አሜን ፕሬዝ ጋድ አንዱ ሰው 10 ከተሞች ሃሌሉያ ለ10 ከተማ የሚመጥን ሰው ተይዞ ነበር።
ለሚበልጥ ነገር ለሚበልጥ አገልግሎት ለሚበልጥ ክብር ጌታ ሲመጣ አስለቀቀው አሜን እና ብራዘር አንዳንዶቻችሁ ለትልልቅ ነገር ትፈልጋላችሁ ዛሬ ቅጥር የሚሰብር መልእክት በኢየሱስ ስም በልባችሁ ይግባ አሜን ሁኔታን አልፎ የሚሄድ መልእክት በልባችሁ ይግባ አሜን አሜን ይባላል አሜን አንተ እኮ በሉት ለ10 ከተማ የምትበቃ አያልነህ አሁን ግን በለው መሻገር ይሄ ግድ ነው እና ለመሻገር ማየት አለብን ብለና ያ ከበጋ በሚለው አንበሳ ወደ ምንጭ ሄዶ ውሃው ላይ ራሱን ሲያይ ዘመዱን ሲያይ ያኛውን አንበሳ እንዴ አለ ለካኔ በጋ አይደለሁም ኢየሱስን ስታዩ አቅማችሁ ይለቀቃል አሜን ኢየሱስ መልካችሁ ነው ኢየሱስ ጽድቃችሁ ነው ኢየሱስ መድኃኒታችሁ ነው ኢየሱስ ፈዋሻችሁ ነው ኢየሱስ የቤተ ክርስቲያን ከፍታ ነው ቤተ ክርስቲያን ኢየሱስ ላይ ትኩረቷን ባደረገች ቁጥር ሁሉ የሚያቆማት የለም ትሄዳለች አሜን እስቲ ሄዳለሁ ቀጥላለሁ ጓዛለሁ ሽታካሮ ብታየኝ ይሆንልሃል ችግሩን እያየ ፖለቲካ እያየ የዶክተር ሪፖርት እያየ ኢኮኖሚስቶች ሪፖርትን እያየ የአክቲቪስቶችን ሪፖርት እያየ መሄድ አይቻልም ኢየሱስን እያየ ግን መሄድ ይሆናል አሜን ዛሬ ትኩረታችሁ focus on Christ look onto Christ the source of glory የክብር ምንጭ የህይወት ምንጭ ራስ የሆነ ያለቅነትና ጌትነት ዙፋናት ሁሉ ራስ የበላይ የሆነ መጀመሪያ መጨረሻ ሃሌሉያ ይሄ የሚታየው ማይታየው ሁሉ ተገጣጥሞ ቀጥ ብሎ ተደግፎ ያለበት ሕያው የሆነ ቃል ጸጋና እውነትን ተሞልቶ በእኛ ያደረ ቃል ክርስቶስን ተመልከቱ አንዳንድ ሰው መከራውን የሚያይ ሰው አንዳንድ ሰው ጥሎበት መከራ ነው የሚያይ ችግሩን ነው የሚያይ ጥዝጣዜውን ነው የሚያይ ወንድሙን ነው የሚያይ ፓስተርን ነው የሚያይ አገልጋይን ነው የሚያይ ነብይን ነው የሚያይ ወንድሜ ተሰናከላለህ ተፈትኖ ያለፈውን ክርስቶስን ተመልከት አሜን praise God look unto Jesus ይሄ ተመልከት የሚለው ፎከስ ዲስትራክትድ እንዳትሆን በቃ ትሻገራላችሁ አሜን ሌላው ተኛ ነው የመሻገር ቁልፎች መተኛት ማለት መደንዘዝ መፍዘዝ አይደለም መተኛት ማለት ክርስቶስ ስለናንተ በሰራው ሥራ እርፍ ማለት አሜን እናንተ የምታምኑ ወደ ረፍቱ ኑ ግቡ ተብላችኋል አሜን ይባላል አሜን ጥሎብን ብዙዎቻችን በትንሹም በትልቁም እንጨነቃለን ፓኒክ እናረጋለን we are panicking too much አንዳንድ ሰው በጣም ደስ የሚላክ ምድር ተትራማማምሶ ትርምስምስ ብሎ ምንም የሆነ አይመስለውምና ለናገርክ ተረጋግቶ በጀንትል ስፒሪት አሜን ሃሌሉያ አንዳንዱ ደግሞ ቤቱ ትንሽ ነገር ከሆነ በቃ ከራሱ ጋር ይጋጫል ከሰው ጋር ይጋጫል ከአገልጋዩ ጋር ይጋጫል ከመንግስት ጋር ይጋጫል ከእግዚአብሔር ጋር ይጋጫል it is an imment ጥቂት ነገር ነው ኢየሱስ የሁሉ ወጀብ እያለፈ ትራስ ተንተርሶ ለጥ ብሎ ነበር ለምን ቃል አለው ሲቃል አለ ይበሉ አሜን ይባላል አሜን ቃል አለ መርከቧ ብትሰባበር እንኳን በጣውላ ታልፋለህ አሜን ሃሌሉያ ቃሉ ነው የሚያሻግር ጣውላው አይደለም አሜን ይባላል ለዛሬ ቃል እስቲ በእግሮቻችን ቆመን እንጸልያለን ሃሌሉያ thank you Jesus ሲጌታና መስኩ የመሻገር ነገር አውጁ ልጆቻችሁ ላይ ጤንነት ላይ እዚህ ከተማ ላይ ቤተክርስቲያን ላይ አገልጋዮቻችሁ ላይ እናንተ ቤት ላይ ሃሌሉያ መሻገር ሲ በልሳኖቻችሁ ለጥቂት ደቂቃ ማንቶሮ ሳብራዲ ካቱዛ ሜንታራ ሳካያ ዘቦሼ በኢየሱስ ስም ጸልዩ ማንቴሮ ሴግራዲያስ ማራላባሽ ያሳካታ ራላባጋ ሴጌዲ ራላባጋ ያሳካታ ራላባሺ ዳላቦ ሃሌሉያ
ጻድቅ አባት ሆይ እናመሰግንሃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ እናመሰግንሃለን። ቅዱስ መንፈስ ሆይ በዚህ ስላለ እናመሰግንሃለን። አባት ሆይ ስምህን ልታከብር በዚህ ከተማ ላይ ስለመጣህ እናመሰግንሃለን። አገልጋዮችን ልትቀባ ኃያል አድርገህ ልታስነሳ አጀንዳህን ልታስፈጽም ቀንተህ በዚህ ከተማ ላይ ስለመጣህ ታሪክ ሊቀየር ስለመጣ እንግዳ ነገር አነጋጋሪ ነገር ሊሆን ስለመጣ የመረረው ሊጣፍጥ የወደቀው ሊነሳ የሞተው ሊቀሰቀስ የጨለመው ሊበራ ኢየሱስ ስለመጣ አመሰግንሃለሁ አመሰግንሃለሁ። ክብር ላንተ ይሁን። በዚህ ቤት ደስታ ይሁን፣ እልልታ ይሁን፣ ጭብጨባ ይሁን፣ ሳቅ ይሁን፣ አምልኮ ይሁን። Thank you Lord. ሃሌሉያ። ሰይጣን ቅስሙ ስለተሰበረ ተባረክ፣ ወገቡ ስለተወጋ ተባረክ። እናመሰግንሃለን በኢየሱስ ስም አሜን። አንድ ጊዜ ለጌታ ከፍተኛውን ጭብጨባ ጌታ ይባርካችሁ። ከተሻገር በእኛ የሚጠብቀንን ስራ የምንሰራው በመንፈስ ነው። ልክ ስትሻገሩ እግዚአብሔር በእናንተ የሚሰራው ስራ በመንፈስ ነው። ለዚህ ነው በመንፈስ ሳለሁ ይላል የእግዚአብሔር ቃል ራእይ ላይ በመንፈስ ሳለሁ። ሕዝቅኤል በመንፈስ ሁኜ ይላል። መከራ አለ፣ ችግር አለ፣ ግን በመንፈስ ሁኜ። ስትሻገሩ በመንፈስ ትሆናላችሁ። አሜን። ዛሬ በመንፈስ ሁን በሉት። አንዳንድ ሰው በስጋ ነው ቁጭ ብሎ እንደ ኬሚስትሪ እንደ ባዮሎጂ እግዚአብሔርን ቃል ሊማር ይፈልጋል። እንደ ኬሚስትሪ አይደለም፣ ባዮሎጂ አይደለም፣ ፊዚክስ አይደለም። የእግዚአብሔር ቃል በመንፈስ። አሜን። አጠገብ ያለው ሰው በመንፈስ ስማ በሉ። ዳካቶሶ ፓራዳካቶሶ ፓራዳክሳ አጥያቆ ይታያችሁ። ስዊድን በሪቫይቫል ስትመጣ ትውልድ እየተጨነቀ ቤተክርስቲያን አንተን ነው የሚጠብቀው፣ አንቺን ነው የሚጠብቀው። አሁን ባለፈው የሆነ ቤተክርስቲያን ዚፋልከንበርግ እያገለገልኩ አንዷ መጣችና እግዚአብሔር ሰው ጸልይልኝ አለች። ስለምን ልጸልይልሽ አልኳት። ሴት ልጄ ሀልምስታድ ከተማ ነው የምትኖረው እና ወንድ ሆነችብኝ። ይሄ ምንድን ነው የሚባለው? ትራንስጀንደር እና ድምጿን የማቀው እንደ ሙዚቃ የሚጣፍጥ ነበር። አሁን ማማ ሆርሞን ሁሉ እየወሰደ ተቀየረችብኝ። ምን ላድርግ? እና አንተ ብዬ መቀበል አቃተኝ። አሁንም አንተ ብለህ እንዳትጠራት አንቺ ብለሽ ጥሪ። በእምነት ጸኝ፣ እግዚአብሔር መድኃኒትን ያደርጋል አልኳት። አሜን። ትውልዱ ተጨንቋል። እናንተ ወላጆች ሲራሳችሁን በዚያ ሴት ፋንታ አስቀምጡ፣ በዚያ ጫማ ውስጥ አስገቡና ተመልከቱ። ትውልድ የሚጠብቀው ቤተክርስቲያንን ነው። በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ትሆናለች። ምን ማለት ነው? ትገዛለች፣ መድኃኒት ትሆናለች፣ ታበራለች። ይሄ የሚሆነው በኃይል አይደለም፣ በጥበብ አይደለም፣ በሰው ቋንቋ አይደለም። እግዚአብሔር መንፈስ ነው። አሜን አሜን ይባላል። አሜን። በዚህ ቦታ ሕዝቅኤል 47 ላይ ሕዝቅኤል በጣም የሚገርም ራእይ አየ። በግዞት ውስጥ እያለ ራእይ አየ። ከቤተ መቅደስ ከመድረኩ ውሃ ሲመጣየ፣ ወንዝ ሲመጣየ፣ ጅማሬው ትንሽ ነው፣ ግን እየለካ መሄድ ሰው ደግሞ ከፊቷል። እግዚአብሔር ወንዝ የእግዚአብሔር መንፈስ ነው። ሕዝቅኤል ያየው ትንቢት ዮሐንስ 7 ላይ 37 እና 38 ኢየሱስ ያየው ነው። ዮሐንስ 4 ላይ 14 እስከ 16 ኢየሱስ የተናገረው ነው። በምርኮ ቦታስ በማይመች ስፍራ ሆኖ ስለሚመጣው ከቤተ መቅደሱ ስለሚወጣው የሕይወት ወንዝ በራእይ ያየ። ይሄ ወንዝ 3 ነገሮች ያደርጋል። አንደኛው ይሄ ወንዝ ሰብሮ የሚሄድ ነው። አጠገብ ያለው ሰብሮ የሚሄድ በለው። ሰብሮ የሚሄድ ተላካሰ። አንተ እኮ ይሆናል። አንተ እኮ ችግር በራስህ ጉልበት በራስህ አቅም ልሂድ እያልክ ነው። ለወንዙ ፍቀድለት፣ ልብህን ክፈት። ከመድረኩ የሚወጣው እየሰበረ የሚሄድ ነው። የሚያቆመው ኃይል የለም። አሜን ይባላል። አሜን።
እና ከመድረኩ ወጣ ይላል። ይሄ ወንዝ የመንፈስ ቅዱስ ጌታችን ኢየሱስ ክርስቶስ በመስቀል በተለይ በዮሐንስ 19 ቁጥር 34 ላይ ኢየሱስ ክርስቶስ በተሰቀለ ጊዜ ጎኑ ሲወጋ ውሃና ደም ወጣው ይላል። አወጣጡ ትንሽ ነው ከመቅደሱ የወጣው ግን ከመቅደሱ ደግሞ ራእይ ላይ እዚህ በራእይ ሲመለከት የእግዚአብሔር ሰው ሕዝቅኤል ከመቅደሱ ትንሽ የሚመስል አወጣጥ ወጣ። ከቤተ ክርስቲያን ትንሽ የሚመስል ወንዝ ይወጣል። አሜን ይባላል። ግዴለም በወንድሞች የምታዩት በእህቶች የምታዩት ትንሽ የምትመስል ትምህርት፣ ትንሽ የምትመስል ትንቢት፣ ትንሽ የምትመስል ፈውስ፣ ትንሽ የምትመስል መገለጥ፣ ትንሽ የምትመስል ህብረት ይሄን ከተማ ያጥለቀልቃል። አሜን ፕሬዝ ጋድ አሜን ጂሰስ። የሚያምን ሰው ለጌታ ክብር እልልታ መስጠት። ያንተን አላቅም በለው አጠገብ ያለው ሰው። እኔ ግን አሁን መሄድ ነው፣ አሁን መሻገር ነው፣ ሰብሮ ማለፍ ነው። ይመቻል። እንኳን አንተ እንኳን ስዊድን ከተማ ሆነ እኔ ያደኩበት ሀገር መርጦ ለማርያም ይባላል። አሁን ወደ 6 ቀበሌ ምናምን አድጓል። እግዚአብሔር ይመስገን። መብራት በስንት ቀን ነው የሚመጣው? እዚያም ላይ ሆኖ ይመቻል። የእግዚአብሔር መንፈስ ያለበት ሰው ታኪሎ አይመችም እኮ ሕዝቅኤል ያለበት ቦታ። ነገር ግን በመንፈስ ስለነበረ ማየት ጀመረ። ከቤተ መቅደሱ ከቤተ ክርስቲያን ከመድረኩ ስር ወንዝ ሲፈልቃል። ይሄ ወንዝ እየፈለቀ ራዩ ገርሞ ዋው እያለ ዝማሬው ገርሞ ዋው ስትል፣ ትንቢት ገርሞ ዋው ስትል፣ ራዩ ገርሞ ዋው ስትል፣ አንዳንድ ወደ ጌታ የሚመጡ ሰዎች እየገረመ ዋው ስትል፣ ይሄ ጅማሬ ነው። አጠገብ ያለው ሰው ጅማሬ ነው። አሁን ያለህበት ነገር ጅማሬ ነው። ከዚያ በኋላ አንድ ሰው እየተገለጠና ከፊት ለፊቱ ቆሞ የሰው ልጅ ሆይ አለ፣ ተራመድ አለው። የብዙዎቻችን ችግር መቆም ነው፣ መተኛት ነው። አንዳንዶች ደግሞ መዞር ነው። እዚያው ላይ በቃ እዚያው ላይ መዞር። በኢየሱስ ስም ይሄ አዙሪት ዛሬ ከላያችሁ ይሰበራል። አሜን። በጌታ በኢየሱስ ስም ይሰበራል። የሰው ልጅ ሆይ አለው፣ አቤት አለው፣ ተከተለኝ። 1000 ለካ ይለው እስከ ቁርጭምጭምት። አሁንም እዚያ ላይ አትቁም። 1000 ለካ እስከ ጉልበት። አሁንም 1000 ለካ እስከ ወገብ። አሁንም 1000 ለካ። ይሄ ሰው ዝም ብሎ ይከተላል። ዝም ብለህ ሰውየውን ተከተለው በለው አጠገብ ያለው ሰው። አትቁም፣ አትተኛ፣ አትዙር። እግዚአብሔር ወዳለልህ ነገር ፍሰስ ከመንፈስ ቅዱስ ጋር። አሜን ይባላል። አሜን ይባላል። ገና ነው። የሚሻል ነገር አለ፣ የሚበልጥ ነገር አለ፣ አነጋጋሪ ነገር አለ፣ ትውልድን የሚጠራ ነገር አለ። ከመቅደሱ የሚወጣው ከቤተ ክርስቲያን የሚወጣው ወንዝ መንፈስ ቅዱስ ለምድር ፈውስ ይሆን ዘንድ እየሰበረ ያሻግራል። እየሰበረ ያሳልፈሃል። አጠገብ ያለው ሰው እየሰበረ ያሳልፈሃል። ይህንን ወንዝ የሚቋቋመው ኃይል የለም። የመጀመሪያው ነገር ይህንን ነው የምነግራቸው። ኮሚኒስቶች አይቋቋሙትም። ሌዝቢያን ሆሞሴክሹዋልስ አይቋቋሙትም። ጠንቋይ ሟርተኛ አይቋቋመውም። ፈሪሳዊ አይቋቋመውም። አጋንንት አይቋቋመውም። ይሄ ወንዝ እየሰበረ ከኢየሩሳሌም ከቤተ መቅደሱ አሁን ደግሞ ከቤተ ክርስቲያን Thank you Lord። ከየት ነው የጀመረው ወንጌል? ከየት ነው የጀመረው? ከኢየሩሳሌም አይደል? ከኢየሩሳሌም ከዚያስ ሰማሪያ፣ ከዚያስ ከኢየሩሳሌም ይሁዳ፣ ከይሁዳ ሰማሪያ፣ ከሰማሪያ እስከ ዓለም ዳርቻ ድረስ ይኸው ምድርን አጥለቅልቋል። በኢየሱስ መጥለቅለቅ ይሆንላችሁ። አሜን አሜን አሜን። አትቆምም በሉልኝ አጠገባችሁ ነው። እዚህ ወንዝ ላይ ተገናኝተህ አትቆምም። ኖ ኖ ኖ ኖ ሚሊየን ታይምስ ኖ ኖ በለው አጠገብ ያለው ኖ። እዚህ አንድ ሰው በቃ ተናጥቃችሁ አውጡ። በቃ መውጣት ይሆን። አንዳንዱ እጁ ተይዟል፣ አንዳንዱ ማህፀኑ ተይዟል፣ አንዳንዱ አእምሮ ተይዟል፣
አንዳንዱ ኑሮ ተይዟል፣ አንዳንዱ ፍቅሩ ተይዟል፣ አንዳንዱ ትዳሩ ተይዟል፣ አንዳንዱ እምነቱ ተይዟል፣ አንዳንዱ የጸሎት ኃይሉ ተይዟል። ዛሬ ኖ በለው ኖ ኖ ከዚህ ወንዝ ጋር የተገናኘ ሰው እየሰበረ ወንዙ ያሳልፈዋል። አንተ መከተል ብቻ ነው። አንተ ተከተለው በለው። ሃሌሉያ! የሚያምን ሰው ለጌታዬ ለታረደው በግ ክብር ምስጋና እልልታ ይስጥ። ሃሌሉያ! ይሄ ወንጌል ቆሞ ቢሆን ኑሮ ብዙ ኃያላን ባስቆሙት ነበር። እነ ኒሮን ባስቆሙት ነበር። እነ ሄሮድስ ባስቆሙት ነበር። አይቆምም። አሜን። ወንዙ መንፈስ ቅዱስ ነው። ወደሚበልጥ ነው የምትሄዱት። ከተሻገራችሁ ቀጣይ ያለውን ስራ የሚያሰራችሁ መንፈስ ቅዱስ ነው። አትጨነቁ። አንዳንድ ጊዜ ምን ሊሆን እንዴት እመልስ ይሆን ምን አደርግ ይሆን አትበል። መንፈሱ አለ። ምን ሰብክ ይሆን አይባልም። መንፈስ ቅዱስ አለ። አሜን ይባላል። ይሄንኑ በዮሐንስ 4:14 እስከ 16 ጌታ ኢየሱስ ያችን ሴት ሰማርያዊቷን ሴት ካገኛት ካወራት በኋላ በእኔ የሚያምን ቢኖር ከሆዱ የሕይወት ውሃ ምንጩ ብቻ ለእዛ ምንጭ ጋር ብቻ አይቆምም። ምንጭ በግሪክ ፓጋ ማለት ነው። ፓጋ ማለት ትንሽ በቃ ስታወጣጣ ትንሽ ነች፣ ፍጭ ምትል ነች። እዚያ ላይ ግን አላስቆመም። ዮሐንስ 7:37 እና 39 ላይ ሄዳችሁ ስትመለከቱ ስለ ወንዝ ስለ ውሃ ነው የሚያወራው። ስለ መንፈስ ቅዱስ ነው። ሊመጣ ስላለው መንፈስ ነው። ስለ ውሃ አይደለም፣ ስለ ናቹራል ውሃ አይደለም። አሁንም ሕዝቅኤል እያወራ ያለው አሁን እኮ የሱ ዘመን ነው። ያብ ዘመን ነበረ፣ የወልድ ዘመን ነበረ። አሁን በዘመኑ ተረስቷል። መንፈስ ቅዱስ እንደሚገባው አልነገሰም። እንደሚገባው ወገኖቼ ሆይ አልከበረም። እንደሚገባው በቤተ ክርስቲያን ላይ ገዢ አልሆነም። በሰው ፕሮግራም ነው ትውልዱ እየተንቀሳቀሰ ያለው፣ በመንፈስ ቅዱስ ፕሮግራም አይደለም። ቲፎዞ በስቷል፣ ጥላቻ በስቷል፣ ርኩሰት በስቷል፣ አመጽ በስቷል፣ ሐሜት በስቷል፣ በወንድሞች መካከል መገፋፋት በስቷል፣ ድካም በስቷል፣ ንፍግና ሞልቷል። ለምን? ወንዙ እየመራ አይደለም። ለወንዙ የሚገባውን ስፍራ አልሰጠንም። ሐዋርያትን ሐዋርያት ያደረገ የእግዚአብሔር መንፈስ ነው። ሐዋርያት እኮ ናቹራሊ ስታያቸው ፊደል እኮ የማይቆጥሩ ያልተማሩ ናቸው፣ የተጠሉ ናቸው። እነ ማቴዎስ ወንዙ የሚገባውን ስፍራ ሲይዝ የሚያቆማችሁ የለም። ቤት ላይ፣ ትዳር ላይ፣ ራእይ ላይ፣ አገልግሎት ላይ፣ እግዚአብሔር የጠራሽ ነገር ላይ ቸልሳቲ የምር እግዚአብሔርን ለማገልገል ስትነሺ ወንዙ ስፍራውን ሲይዝ ለአንቺ ያስቸገረሽን እየሰበረ ያሳልፍሻል። ቀጣይ እየሰበረ ያሳልፍሃል። ቀጣይ እየሰበረ ሰውየውን መከተል ብቻ ነው። አጠገብ ያለውን ሰውየውን ተከተለው በለው። ተከተል፣ በቃ ኢየሱስን መከተል ብቻ ነው የሚያስፈልገው። መልአኩ ነው፣ እኔ ግን ኢየሱስ ነው የምከተለው። ኢየሱስ አሜን ይባላል። ዛሬ አንድ ነገር ልንገራችሁ። የምር የእግዚአብሔር መንፈስ እናንተ ውስጥ ኢየሱስ አንድ ነገር ነው ያለው። የተጠማ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ ከሆዱ የሕይወት ውሃ ወንዝ ይፈልቃል። ዮሐንስ 4 ላይ ምንጭ ነው ያለው አይደል? ዮሐንስ 7 ላይ ግን ወንዝ ምን ማለት ነው? እየተከተላችሁ ስትሄዱ እየሰበረ በእናንተ የሚበዛ በእናንተ የሚያሸንፍ ወንዙ ይግዛ። አሜን። ወንዙ ይምራ። አሜን። የሚያቆመን የለም። አሜን። ወንዝ በአቅሙ በጣም ከባድ ነው። የማያፈርሰው ግድብ የለም። ዛሬ በኢየሱስ ስም ግድብን ሁሉ በሕይወታችሁ ጠላት ያስቀመጠውን ሰው ያስቀመጠውን ግድብ ዛሬ እግዚአብሔር ያፈርሳል። አሜን። እስቲ ፈረሰ ብላችሁ ለጌታ ክብር አምጡ። ለጌታ ክብር አምጡ። አሜን ይባላል። አሜን። ማካራቦ ጃዲላቦስ ከወንዙ ጋር የተገናኙ አገልጋዮችን አስቡ። እነ ስሚዝ ዊግልስ ወርስ አሜን።
እነ ፖል እነ ፒተር ወንዙ ከደረቀ ህይወት ይገላግላቸዋል። አሜን። ከበረሃ ህይወት ይገላግላቸዋል። ዝም ብሎ ከሚበሳጭ በልበል ከሚል ህይወት አንዳንዱ ከብቸኝነት ህይወት ይገላግላቸዋል። ከራሳችሁ ጋር ከሚያጣላ ህይወት ይገላግላችኋል። ለምላሜ በህይወታችሁ ይሆናል። አሜን። የሚያቆመኝ የለም ብላችሁ ለጌታ ክብር አምጡ። ዛሬ ከወንዙ ጋር ስትገናኙ በጣም የሚገርማችሁ ደስ የሚለኝ እየተከተል ዝም ብለህ ተከተል በልልኝ አጠገበ ዝም ብለህ ተከተል ታዲያ ኮዛ ባራ ወዴት እንደሚወስድ እሱ ነው የሚያውቀው። ዝም ብለህ አንተ ተከተል ኮዛና ማቲ ፕሮዳሴ ማሽካዶ ቡባራ ሀዘ ዝም ብለህ እየሰከርክ እየጠጣህ ተከተለው። እና ሺለካ ይላል ቁርጭምጭም ይሄ የመንቦጫ አረቅ ህይወት ሌቭል ይመስለኛል። ይሄ ጉልበት በሰው ጉልበት በሰው ጡንቻ አንዳንድ ጊዜ ክርስትናን ለመሄድ ወገብ አንዳንድ ጊዜ መንፈሳዊ ቶና ጅዋጅዌ ጨዋታ አንዳንድ ጊዜ ደግሞ ስጋዊ ከዚህ ገላግልህና እስከ አንገት ድረስ ስትሆን ምን እንደሚሆን ታውቃለህ? ወደ ሙላቱ ስትመጣ ምድርን ትለቃለህ። ዋኝቶ የሚያቅሰዋል እስኪ እጃችሁን አሳይ። መቼስ እዚህ ሀገር ሆናችሁ ልክ ወደ ታች ወደ ሁለተኛው ሜትር ወደ ሶስተኛው ሜትር ስትገቡ መቆም አትችሉም። ከምድር ጋራ መጣበቅ ይበቃችኋል። አሜን። በቃ ከዚያ ስጋት የለም። ወጥር አሁን ችግራችን እኮ ምድርን መልቀቅ አንፈልግም። ካልኩሌሽንን መልቀቅ አንፈልግም። ተፈጥሯውን ነገር መልቀቅ አንፈልግም። ወጥረን ይዘናል። ወገኖቼ ዛሬ የሚመራችሁ ሰውዬ እልፍ በል ተከተለኝ ይልሃል። ሰው የሚዋኝበት ክብር ውስጥ ሰው የሚዋኝበት ውቅያኖስ ውስጥ ሊከታችሁ ሃሌሉያ ከምድር ግራቪቲ ሊያወጣችሁ ልክ ሲጨምር 1000 ሲለካ ከዚያ እስከ አንገት ሆነ። ከዚያ በኋላ በቃ ከምድር ተላቀቋል። ከምድር የሚያላቀቅ የእግዚአብሔር መንፈስ በህይወታችሁ ላይ ዛሬ ይመጣል። ያን ጊዜ ተዋኛላችሁ። ያን ጊዜ ጅዋጅዌ አትጫወቱ። ያን ጊዜ መቦጫረቅ አይሆንም። ያን ጊዜ በጉልበት በተፈጥሯዊ አቅም መሄድ አይሆንም። ዛሬ ከፍላለሁ የሚል ሰው ለጌታ ክብር ያምጣ። ዛሬ ሃሌሉያ ናንታ ቦራ አሜን አሜን። ሲምድርን እንለቃለሁ በሉ። ምድርን እንለቃለሁ በኢየሱስ ስም። ልክ እስከ አንገቱ ሲሆን ከሰውኛ ክርስትና እግዚአብሔር ይገላግለን ዘንድ አሜን። ሌላው በዚሁ ክፍል ላይ የምታዩት ይለውጣል። ወንዙ ምድረ በዳውን እንዳለ ይለውጣል። አውሬው ጨካኙን ሰው ገራም ያደርገዋል። ወንጌል አውሬውን በግ ያደርገዋል፣ ይለውጣል። አሜን አሜን። ደካማውን ብርቱ ያደርጋል። አሜን በሉ እንጂ አሜን። ሲለወጣል ነው እንደገና 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 እለወጣለሁ። ነገራችሁ ይለወጣል። ነገሬ ይለወጣል። በጣም የሚገርማችሁ ዴድሲ የሚባለው ባለፈው አመት ሄጄ ነበር። ባለፉት አመታት ማለት ነው። እና እስራኤል ሀገር ዴድሲ ጋር ስንሄድ 1292 ሜትር ነው ያለው እና ወደ ታች ማለት ነው። በጣም the lowest የምድር የታችኛው ክፍል የሚባል ዝቅ ያለ ቦታ የሚባል ነው። ቶክሲክ ነው ያለው። ገዳይ ነገር ነው ያለው። እንስሳት የሉም። የባህር ውስጥ ያሉ እንስሳት የሉም። ቅጠላ ቅጠል የለም። አሳ የለም። ቶክሲክ ነው፣ ገዳይ ነው። ህይወት የሚባል የለም። እና ለመዋኘት ከፈለጋችሁ አይናችሁ ውስጥ ውሃ እንዳይገባ ራሱ ነው የሚያንሳፍፋችሁ። ዝም ብላችሁ ውድቅ ማለት ብቻ። ህይወት የሚባል የለውም። ይቀበላል፣ አይሰጥም። የሚመጣውን ሁሉ ይገላል። አሳ የለም፣ ምናምን የለም፣ እጽዋት የሉም። ዴድ የተባለው ለዚህ ነው። ዴድ ሲ እንደ ስሙ ነው፣ ሙት ባህር። ግን ይሄ ወንዝ የገባበት ቦታ ይላል። ዋው! አንዳንድ ሰዎች አሉ ልክ እንደ ሙት ባህር ምንም በቃ መልካም ነገር የላቸው፣ ቅንነት የላቸው፣ ነገራቸው ሁሉ ጊዜ ገልብጠው ነው የሚመለከቱት። እናንተ መልካም ነገር ስትዋው ገልብጠው የእናንተ ሐሳብ ውስጥ የሌለውን ነው የሚያወሩት። ገዳይ ናቸው።
ወንዙ ሲገባ ግን አሜን ፕሬዝ ጋድ ታኒኩ ዛናማታ አቀማለው ትራንስፎርም ማድረግ the power of transformation ነገርን የመለወጥ ህይወት አልባ ቦታ ላይ ዴትሲ ውስጥ ገብቶ ህይወትን ያመጣል የገባው ሰው አልገባችሁ ለጌታ ክብር አምጡ ይሄ ወንዝ ትዳር ውስጥ ሲገባ ቤት ውስጥ ሲገባ ልጆች ውስጥ ሲገባ ቤተክርስቲያን ውስጥ ሲገባ አገልግሎት ውስጥ ሲገባ ነገር ይቀየራል ነገርን የመቀየር አቅም አለው ወንዙ በለው ወንዙ ኃይለኛ ነው በለው ነገር ይቀየራል እንደው እቺ ሴት አትቀየርም ያልካት ይሄ ሰው አይቀየርም ያልከው አትታገል ብራዘር ወንዙ ጋር አገናኝ አሜን ታፋሻካርቦስ አሜን ይባላል አሜን ህይወትን ይሰጣል አሜን በቤተ ክርስቲያን ህይወት ይበዛል ፍቅር ይበዛል አሜን ታምራት ይሆናል አሜን መሻገር ይሆናል አሜን የሚያቆማችሁ የለም አሜን በህይወታችሁ ታምራት ይሆናል ህይወት ይሆናል የደረቁ አጥንቶች ይለበልማሉ የደረቁ አጥንቶች የተበታተኑ አጥንቶች እነሆ አንደኛው እግር እዚያ አንደኛው ራስ እዚያ ደረቱ እዚያ በትንትን ያለው የደረቀው አጥንት ይገጣጠምና እንደገና ሕያው ሆኖ ታላቅ ሰራዊት ሆኖ የሚቆመው በወንዙ ነው ወንዙ ኃይለኛ ነው በለው ባከ አያያያ በሰውነት ውስጥ ያለው ወንዙ ኃይለኛ ነው በደም ውስጥ ያለው በኩላሊቶችህ በጉበትህ በአእምሮ በአይኖች ላይ ሲያልፍ በጉልበት ላይ ሲያልፍ በወገብ ላይ ሲያልፍ በህይወትህ ዙሪያ ሲያልፍ በትዳር ላይ ኢኮኖሚ ላይ ሲያልፍ ወንዙ ልምላሜን እየሰጠ ደረቁንና በረሃውን ምድር እያለመለመ Thank you Jesus ከወንዙ ጋር መገናኘት ይሁን አሜን ኢየሱስ ነገሮችን መለወጥ አቅም አለው የመጀመሪያው ምንም የሚቋቋማችሁ ኃይል ሳይኖር እየሰበረ ያልፋል አሜን ሁለተኛው ህይወትን ይሰጣል ህይወትን ይሰጣል ይሄ ህይወት አይጥም እኮ ህይወት አላት አይደል ዝንጀሮስ ቅጠልስ ይሄ እኛ እኮ ተቀበልነው የምንለው ህይወት እኮ ናቹራል አይደለም እኮ ተፈጥሮ አይደለም እኮ እኔና እናንተ እኮ የተካፈልነው ህይወት ከተፈጥሮ በላይ ሱፐርናቹራል ይሆን አሜን እግዚአብሔራዊ ህይወት የእግዚአብሔርን ህይወት በክርስቶስ በኩል የዘላለም ህይወት የሚገዛ ህይወት የሚበዛ ህይወት የሚያፈራ ህይወት ለምናሜ ወላበት ህይወት የሚያሸንፍ ህይወት የሚገዛ ህይወት የጽድቅ ህይወት የቅድስና ህይወት የፍቅር ህይወት የምህረት ህይወት የሰላም ህይወት ላዲና ካንቶሎስ ሃይማኖት አይደለም የተቀበልከው ብራዘር የሆነ ፐርፎርማንስ አይደለም ሪቹዋል ነገር አይደለም የተቀበልከው ህይወት ነው አጠገብ ያለው ለህይወት ህይወት ተከፍሎልሃል እና መንፈስ ቅዱስ የመጣ ህይወት ሊሰጥም አሜን በተለይ ቁጥር 12 ላይ ቴዲያም በወሲ ቁጥር 12 በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬውን የሚበላ ዛፍ ሁሉ ይበቅላል ቅጠሉም አይረግፍም አሜን ፍሬውም አይጎድልም አሜን ውሃውም ከመቅደሱ ይወጣልና በየወሩ ሁሉ የፍሬ በኩር ይገኛል አሜን ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል እናንተ ራሱ ለመድኃኒት ተፈልጋለህ አንዳንድ ሰው ጌታ ፈውሰኝ እንደው ፈውሰኝ ያርገኝ ባርከኝ አውጣኝ ይላል አንተ ራሱ ለበረከት ነው የምትሆነው ሃሌሉያ አንተ ፈዋሹን ጌታ ፈዋሹን ወንዝ ይዘህ በገባህበት ስፍራ ሁሉ ህይወት ይሆናል አሜን ደስታ ይሆናል አሜን ደስታ ታውቃላችሁ በዚህ ምድር ላይ ሰክሰስፉል የሚባሉ ሰዎች they are successful but without joy ደስታ የላቸውም ብዙ ነገር አላቸው መኪና አላቸው ምናምን አላቸው ይሄ ሳመር ሃውስ አላቸው ምናምን አለ ግን ደስታ የለም ወንዙ
ወንዙ ያለበት ሰው ግን ዝም ብሎ ደስ ይለዋል ይስቃል ኦ ማይ ጋድ ዛሬ ሳቃችሁ ይመለሳል ዛሬ አንድ ሰው በጣም እየሳቀ ከዚህ ቤት ይወጣል አሜን አሜን ዋው ደስ ይላል የእግዚአብሔር ደስታ ኃይላችን አሜን ንህምያ ኃይላጣ የእግዚአብሔር ደስታ ወንዙ ሲመጣ ታውቃላችሁ ለዚህ ነው እኮ ራሳቸው ሱሳይድ የሚያደርጉት ራሳቸውን ያጠፋሉ ደስታ የለማ በብር አይገኝም ይመስለናል አለሆኛ እናንተ እንደውም እዚህ ሀገር ስላላችሁ ታውቃላችሁ ይሄኛው ሞባይል ብገዛ ደስ ይለኛል ይላል ይገዛል ደስታ የለም እቺኛው መኪና በቀይራት ደስ ይለኛል ለጊዜው ደስ ይላቸው ነው ይጠፋ እንደው ሀዘኑ እየበዛ ይመጣል they are so depressed anxiety በጣም በፍርሃት ውስጥ ያሉ በጭንቀት ውስጥ ያሉ ለምን ወንዙ ጋር አልተገናኙ የሚያሳዝነው ግን ወደ ቤተ ክርስቲያንም ይሄ ነገር እየገባ ብዙዎች ደስታ የላቸው ዛሬ ደስታችሁ ይመለሳል አሜን ደስ ይላል ዝም ብሎ አንተ እስር ቤት እኮ ሆኖ ደስ ይበላችሁ የሚል ከተሞ ደብዳቤ ወደ ውጭ ያሉት ወደ ሚዝናኑት ወደ ቢች ዳር እየሄዱ ከሚስቶቻቸው ጋር ሪላክስ ወደሚያረጉት ከእስር ቤት ታሪካቸውን የሚቀይር ደብዳቤ የደስታ ደብዳቤ ወጣ ሃሌሉያ አሜን አሜን ይባላል ዛሬ ደስ ይበላችሁ ወንዙ ጋራ ስትገናኙ አሜን ፈውስ ይሄ ደስታ ልብ በሉ ይሄ ደስታ ወደ እናንተ ሲመጣ አጥንታችሁ ይለመልማል አሜን ፈውስ ይሆናል የእናንተ ነገር ይለቀቃል ሃሌሉያ በረከታችሁ ይበዛል ልጆቻችሁ ኃያላን ይሆናሉ ትዳራችሁ ሞዴል ይሆናል አገልግሎታችሁ ይከብዳል ከወንዙ የተነሳ አገልግሎታችሁ ይከብዳል እናንተ እየተናገራችሁ አሁን በቅርብ እንኳን እዚህ ከመጣው በኋላ አንድ ቤት እኔና ፓስተር ማግኑስ ተጋበዝና ምሳ እየበላን ከዚያ ስንጸልይ በቃ እየባረክናቸው ነው የምንጸልየው የጋበዘን ሰውዬ እጄ ሰዓት ነደደ እራቻልኩም ሂዶ ታጠበ አረ ጨመረ የእግዚአብሔር እሳት ሌላ እኮ አይደለም ሃሌሉያ ፓስተር ማግኑስ እንዲያለ ጌታ ይባረክ በሚከተለው ሳምንት የታመሙትን እጠራለሁ ይሄ እጅ ጭንባቸዋል አሜን ሊትራሊ የሚነድ እሳት አሜን ይባረክ አሜን ሃሌሉያ እኔ በሆነ አልታጠብም ነበር አረ ጨምር እጄ ላይ ነው አለ ደግሞ ወደ ራሴም ግባ ልቤም ግባ እግሬም ላይ ግባ ቤቴ ውስጥ ግባ ልጆቼን ግባ አንተ በቃ አገልግሎቴን ዘመኔን የዘመኔን ቁጥር እድሜን ነበር ምለው እሱ ደግሞ ሄዶ ይታጠባል ከዚያ ፈራ አረ ምንድነው እሳት ደግሞ ደስ ይለኛል አለ ሃሌሉያ ክብር ለኢየሱስ ይሁን አሜን እሳት ያስፈልጋችኋል ወንዙ ያስፈልጋችኋል ቅባቱ ያስፈልጋችኋል ቅባት ለእግዚአብሔር አገልግሎት ያስፈልጋችኋል እሳት ያስፈልጋችኋል ሃሌሉያ ወንዙ ሲገባ ፍሬያማ ትሆናለች እቺ ቤተ ክርስቲያን ፍሬያማ ትሆናለች አንድ ነገርና ሁለት ነገር ብቻ ልንገራችሁ ጠቅለል አድርጌ ባጭር መጠማት አለባት መጠማት ማለት እርካታ ቢስ መሆን ሳይሆን more of your grace more of your power more of your knowledge ያንተ ዕውቀት ጥበብ ማስተዋል ፍቃድህ ኃይልህ አብሯችሁ ይያለ መናፈቅ መጠማት ሌላው ደግሞ መማረክ እስቲ ማረካለው ታውቃላችሁ አይደል ሁለት ነገስታት ሲገጥሙ ጦርነት ሲገጥሙ አንደኛው ከተሸነፈ ሰራዊቱ እንትኑን እንዲያርጉ አይደል በቃ ከዚህ በኋላ እንደፈለክ አድርገኝ መግጠም አቅቶኛል አልቻልኩም ትግል ማለት ነው ከዚህ በኋላ ያንተ ጉዳይ ይሁን የኔ ጉዳይ ያብቃ not my will but your will ማለት ነው የኔ ሳይሆን ያንተ ፍቃድ ይሁን አንዳንድ ጊዜ ምድር ይዘን እንደ ቀድሞ እንደ ሕዝቅኤል እንትን አንነቃነቅ ከፍ ያለ ሲሄድ ስትከተሉት ግን ዋና ውስጥ ትገባላችሁ አሜን ይባላል አሜን አባቶ ያለ ኢየሱስ በጌተስማኒ በአትክልቱ ቦታ እየጸለየ ተጨነቀ የደም ላብ አላበው የደም እንባ አነባ አባት ሆይ እቺ ጽዋ ከኔ እንድታልፍ ፈልጋለሁ ነገር ግን ያንተ ፍቃድ እንጂ የኔ ፍቃድ አይሁን አሜን
መማረክ ማለት ፍቃድህን ለማስፈጸም መሄድ አይደለም አጠገብ ያለው ንገርልኝ ይሄ ማሰሪያ ነው በለው ተነጋገሩ ይሄ ማሰሪያ ነው ፍቃድህን ሳይሆን ፍቃዱን ጠይቅ ተማረክ በየለቱ በቃ ጌታ ሆይ ያንተ ፍቃድ እኔም ወደው አይደለም not what I love but what you love amen not what I want but what you want amen መማረክ ይሁንልን አሜን እጆቻችንን እናንሳ ለጌታ ማለት ነው ጌታ ይባርካችሁ እጆቻችንን እናንሳና ጌታ ሆይ ተማረክ ያለው በል ወንዙ ይመጣል አሜን በእግሮቻችንን ቆምና እንጸልያለን ነገ እንዳልኳችሁ ቅባት እየቀባው ጸልያለሁ